ጥርሱን ከመታከሙ በፊት አንድ የስኳር ህመም ያለበት ወይም የስኳር ታማሚ ማወቅ ያለበትና በሐኪሙም ዘንድ መታወቅ ያለባቸው ነገሮች አሉ። ከነዛ ውስጥ አንዱ የስኳር መጠኑ ቁርስ ሳይበላ ተለክቶ ፋስቲንግ ብለድ ግሉኮስ ሌቭል የሚባለው ከቁርስ በፊት ሳይበላ ምንም ሳይበላ ለ8 ሰዓት ምንም ሳይበላ ተለክቶ ያ ውጤት ለምሳሌ ብዙ የጥርስ ህክምና ፕሮሲጀሮችን ብዙዎቹን ለመስራት ከ80 ሚሊግራም ፐር ዴሲሊትር እስከ 130 ሚሊግራም ፐር ዴሲሊትር ከሆነ ብዙ ህክምናዎች የጥርስ ህክምና ፕሮሲጀሮች ብዙዎቹ መሰራት ይችላሉ። በተለይ ደግሞ የዚህ የፋስቲንግ ብለድ ግሉኮስ ሌቭሉ መጠኑ በቃ በተለያየ ምክንያት ሰውየው ህክምናው መደረግ አለበት ተብሎ ራሱ ከታሰበ ከ180 ሚሊግራም ፐር ዴሲሊትር መብለጥ የለበትም። ነገር ግን ድንገተኛ ህክምና የሚያስፈልጉ ለምሳሌ አርጀንትሊ ወዲያው መታከም ያለባቸው የጥርስ ህክምናዎች ለምሳሌ የጥርስ ኢንፌክሽኖች እና ሌሎች ችግሮች ራንደም ብለድ ግሉኮስ ሌቭል ተለክቶ ከ234 ሚሊግራም ፐር ዴሲሊትር በላይ ካልሆነ መሰራት ይችላሉ። ነገር ግን በደንብ ዋናው መጠንቀቅ ያለብን ነገር ምንድነው? በጣም መጠንቀቅ ያለብን ነገር ሃይፖግላይሴሚያ እንዳይከሰት። ምክንያቱም የሰውየው ወይም የታካሚው የስኳር መጠን ምግብ ቁርስ ሳይበላ ተለክቶ ከ70 ሚሊግራም ፐር ዴሲሊትር በታች የሚሆን ከሆነ ፕሮሲጀሩን እየሰራንም ሃይፖግላይሴሚያ ውስጥ ሊገባብን ይችላል። አንደኛው መታወቅ ያለበት ሰውየው ታካሚው መጀመሪያውኑ ሲመጣ ፕሮሲጀሩን ወይም ህክምናውን ፈርቶታል። በተለይ ሰርጂካል ከሆነ ይፈራል፣ አንዛይቲ አለ። በፍርሃት ምክንያት የስኳር መጠኑ ይጨምራል። እዚሁ ላይ ሌላው መታወቅ ያለበት ምንድነው? ፕሮሲጀሩ ሊሰራለት የታሰበበት ሰዓት ብዙ ጊዜ ጧት እና ሳይረፍድ ጧት ላይ ቢሰራ ጥሩ ነው። ጧት ላይ የስኳር መጠኑ የተረጋጋ ነው የሚሆነው፣ ፍላክቹዌት አያደርግም። ስለዚህ ጧት ቢሰራ መልካም ነው። ሌላኛው ዋናው በጣም ኮንሲደር ማድረግ አለብን ብዬ የሚቆጥረውና ብዙ ሰው በህክምና ቦታም ብዙ ሊረሳ የሚችለው ምንድነው? ስኳር ያለበት ሰው አድሬናሊን ብዙ መሰጠት የለበትም ወይም አቮይድ ማድረግ ነው የሚሻለው። ሎካል አነስቴዚያችን ውስጥ ጥርስ ህክምና ላይ የምንሰጠው ማደንዘዣ ውስጥ አድሬናሊን ያለበት መሆን የለበትም። ብዙ ሰው ይዘናጋል እዚህ ኤሪያ ላይ።